ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በመዲናችን አዲስ አበባ በ10 ዓመታት ጊዜ ውስጥ ከ10 በላይ ሳይቶችን ለደንበኞች ጥንቅቅ አድርጎ ወደ አስረከበው ሪያሊቲ ሪል ስቴት ተገኝቻለሁ። በዚህም እንግዲህ በቅርቡ በፒያሳ ከሞናርክ ሆቴል አጠገብ የለቀቀው አዲስ በጣም ቆንጆ ሜጋ ፕሮጀክት አለ። በዚህ ፕሮጀክት ላይ እንግዲህ አነጋጋሪ የሆነ ዋጋ ቅናሽ ነው የታየው። ታዲያ በዚህ ሳይት ላይ ከ90 ሺህ ብር ጀምሮ በካሬ ማለትም ባለ 2 መኝታ ከ9 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ከ12 ሚሊዮን ብር ጀምሮ ማግኘት የሚቻል ሲሆን ታዲያ ሳይቱ ምን እንደሚመስል እዚሁ ቢሮ ላይ ተገኝቼ ሞዴል ቤቶችን አይቻለሁ። አብራችሁኝ ሁኑ። ቢሮ እጅግ የሚያምር ነው። የተጠናቀቁ አንዳንድ ሳይቶችንም አይቻለውና በጣም በቃ ፐርፌክት በሚባል ደረጃ ነው የሪያሊቲ ቤቶች እየተሰሩ የሚገኙት። እስቲ አብረን ደግሞ እንያ። እንግዲህ ሳይቱ ይሄን ይመስላል። ዋና ሞዴል ነው ይሄኛው። ከ3 ዓመት ጊዜ በኋላ ላይ ይህን የመሰለ አፓርትመንት ነው ቦታው ላይ የምታገኙት። ኤግዛክት ሎኬሽን ያለበትን ቦታ ልጠቁማችሁ። ልክ ከቴዎድሮስ አደባባይ ወደ 4 ኪሎ ወይም ደግሞ ወደ ፓርኮች በሚወስደው አካባቢ ሞናርክ ሆቴል የምንልበት አጠገብ ላይ ይገኛል። እዛ ላይ 4000 ካሬ ሜትር ላይ የሚያርፍ ሳይት ነው። እንግዲህ በፊት ለፊት በኩል ዋና አስፋልትን የያዙ እነዚህ 3 መንትያ ህንፃዎች ይኖራሉ። እዚህ ላይም ከባለ 2 መኝታ እስከ ባለ 3 መኝታ አፓርትመንት ቤቶች ይኖራሉ። በተጨማሪም ደግሞ የመኪና ማቆሚያና ለተለያዩ አገልግሎት የሚሆን 4 ቤዝመንት የሚኖረው ይሆናል። ታዲያ ፒያሳ ከመኖሪያነት ባለፈ የንግድ ቀጠና ሆናለች። ከፍተኛ የሆነ ትራንዛክሽን እየተካሄደበት ያለበት አካባቢ ነውና እዚሁ ላይም በተጨማሪ ለወርቅ ቤቶች፣ ለፋሽን እንዲሁም ደግሞ ለተለያዩ ሬስቶራንትና ሱፐርማርኬቶች መሆን የሚችል የንግድ ሱቆች አሉ። ከግራውንድ እስከ 3ኛ ድረስ ሙሉ በሙሉ የንግድ ሱቅ ነው የሚሆነው። ታዲያ ደንበኞች ይሄ እድል እንዳያመልጣችሁ። ሪያሊቲ ሪል ስቴት ስሙ እውነት ነው፣ ስራውም እውነት ነው። ይህን እድል መጠቀም ትልቅ አጋጣሚ ነውና ከስር በሚመለከቱ ስልክ እየደወላችሁ ቢሮአቸውን ጎብኙ። በቀጣይ ደግሞ የተለያዩ ሳይቶችን እንዲሁም ደግሞ የተለያዩ ቢዝነሶችን እንዲህ የዞርን ሪቪው የምናደርግ ይሆናል። ፋኑኤል ነኝ። መልካም ጊዜ